ቁርአንን በመናነብ ጊዜ ሁለት አይነት የክብ ምልክቶችን ልናገኝ እንችላለን። የመጀመሪያው ሙሉ ለሙሉ ክብ ሲሆን ሁለተኛው ደግሞ የተወሰነ ቅርጹ ወደ ሞላላ ቅርጽ ይጠጋል። የመጀመሪያውን ሙሉ ክብ የሆነውን ቅርጽ አሊፍ ላይ፣ ዋው ላይ እንደዚሁም ደግሞ ያ ላይ ልናገኘው እንችላለን። ይህን ቅርጽ በምናገኝ ጊዜ ፊደሉን አናነበውም። በምንቀጥልም ሆነ በምንቆም ጊዜ ይህንን ፊደል አንጠቀመውም ማለት ነው። ለምሳሌ ኡላኢከ፣ አመኑ፣ ዋው ላይ፣ አሊፍ ላይ እንደዚሁም ደግሞ ያ ላይ ይህ ክብ ምልክት አለ። በዚህ ጊዜ በንባብ ጊዜ ተግባራዊ አይደረግም፣ ጽሁፍ ላይ ግን ይቀመጣሉ ማለት ነው። ሌላኛው ደግሞ የተወሰነ ሞላላ ቅርጽ ያለውን በምናገኝ ጊዜ በምንቀጥል ጊዜ እንደ መጀመሪያው ሁሉ አንጠቀመውም፣ ነገር ግን በምናቆም ጊዜ እንጠቀመዋለን። ለምሳሌ ላኪነሁ ወላሁ ስንል ከኑን ቀጥሎ አሊፍ ላይ ይህቺ ምልክት አለች። በዚህ ጊዜ ላኪነሁ ወላሁ ብለን ከቀጠልን አንጠቀመው፣ ነገር ግን ላኪና ብለን መቆም ከፈለገን እዚህ ጋር እናቆምበታለን ማለት ነው። ሌላኛው ደግሞ አነ ኡህይ በምንል ጊዜ አነ የሚለው ላይ አሊፏ ላይ የክብ ምልክቱ አለ። ስለዚህ እንደዚህ ሞላላ ቅርጽ ከሆነ አና ብለን ማቆም እንችላለን። ምንቀጥል ከሆነ ግን አነ ብለን አንጠቀመውም ማለት ነው። የሁለቱ ልዩነት ምንድነው ማለት ነው? የመጀመሪያው ሙሉ ክብ የሆነው በምንቀጥልም በምንቆም ጊዜ አንጠቀመውም። ሁለተኛው ግን የተወሰነ ቅርጹ ወደ ሞላላ የሚጠጋው በምንቀጥል ጊዜ አንጠቀመውም እንደመጀመሪያው፣ በምናቆም ጊዜ ግን ፊደሉን እንጠቀመዋለን ማለት ነው። የነዚህ የሁለቱ ልዩነት ግልጽ ከሆነላችሁ ለሌሎችም ሼር አድርጉላቸው። ሰላም አለይኩም ወራህመቱላህ